አይናማ የኪነ ጥበብ ሰዎች እኔ መቼም የኪነ ጥበብ ሰው ማለት ነጭ ለማለት አይነ ብቻ ነው የሚጠይቀው። ከነጭ ውስጥ ቆፍሮ የሚያወጣው ጀግና የሚባል ከበጋ ውስጥ ክረምት ቆፍሮ የሚያወጣ ከክረምት ውስጥ በጋ በክረምት የሚሞቀው ደራሲ የሚባል በበጋ የሚበድረው ደራሲ የሚባል ጭው ባለ በረሃ ልምላሜ የሚታየው በለምለም ቦታ ተቀምጦ ደረቅ የሚታየው ደራሲ የሚባል በለምለም ቦታ ሲበላ የሚያገሳው በላተኛ ብቻ ደራሲ ሲርቦም የሚያገሳ ወይም ደግሞ ለራባቸው አፍ የሚሆን ማለት ነው። እና እኔ አሁን ማስተሻን ፈልጎ ማግኘት በራሱ ቀላል ነገር አለ። እንግዲህ ማስተሻ እንደምታውቁት የምጣዱ በዛ ተወግሮ የምጣዱ መልክ እንደምታውቁት እንደዛ አምሮ እንጀራ ያስገኛል። እንግዲህ ለምሳሌ የምሳሌያዊ ንግግር ነው አይደለም። ኢትዮጵያ ምጣድ ታደርጓት አድዋ ላይ እንጀራ እንድትጋግር እኮ ማስተሻ የሆኑ ሰዎች አሉ። ራስ አሉላ አባ ነጋ እነዚህ ምን ሌሎቹ እና ቢሳጋ ሌሎቹ ማስተሻ ሆነው ጠቁረው ተንከራተው የወደቁ ሰዎች እና እነዛ ሰዎች በማስተሻ ይመስገኝ። በተለይ ኢትዮጵያ ውስጥ እናቶቻችን ማስተሻ ናቸው። ወንዶቹ ማስተሻውን ነው የሚይዙት። ይገርማቸው። እኔ አሁን የገባኝ ነገር በትዳር አንድ ትዳር 50 ዓመት ሞቶታል ከተባለ 50 ዓመት ማስተሻውን ሚስታለች ማለት መከራ የምትቋቋም ጭጭስ ሸታ አልባሌ ልብስ ለብሳ ያትዳር ቁሞ እንደሄድ ያደረገች እና ብዙ በጣም ምሳሌያዊ ንግግር ነው። በጣም ብዙ የሚያናገር በጣም ብዙ የሚያስብ በጣም ብዙ የሚያናገር ነገር ነውና ደግሞ ትዕግስት እንደዚህ ወደ ሚዲያው በጣም ወዳታችን ናት። የኪነ ጥበብ ሰው ናት።